የወር አበባ የሚመጣበት ጊዜ ነው። ለብዙዎች አስቸጋሪ ወቅትም ጭምር ነውና ዛሬ ዘወትርና ትንሱ ተከሳችሁ ገና ሳይጀምር ዘወትርና ትንሱ ሊፈተኑ ነው። በምን ለምትሉ ደግሞ እዚሁ እንነግራቸዋለን። የመፈተን ድንግ በይው ይቻላል፣ ዛሬ ይቻላል ነው የምትሉት። ለማንኛውም ከዛ በፊት ያው እንግዳ አለን። እንግዳችን ደግሞ ዘወትር የሚፈተኑበትን የፈተና ወረቀት አይደለም መፈተኛው ይዛልን መታለች። እንዴት ነበር የተጀመረው? ምንድነው መፈተኛውስ የሚለውን እናንሳ። አንቺንም እንተዋወቅ። ዛይን ተምሩ እባላለሁ። ከያኒ ሄልዝን የመጣሁት የወር አበባ መቆጣጠሪያ እንዲሁም ደግሞ የእርግዝና ቀናቸው መቆጣጠሪያ አፕሊኬሽን ሰርተናል። ስለዚህ ዛሬ ይዘን የመጣነው ደግሞ የሴቶችን ፔሪድ ህመም እንዴት ነው ወንዶች ቢደርስባቸው ምን ይሆናሉ አንድ ነው የሚለውን ለማየት ይዘን መተናል ማለት ነው። እኔ ያሳዘኑኝ እዚህ ይፈርታል ፔን ነው የሚመስለው። እኔም ያው እንግዲህ ፔኑን ችዬ ህመሙን ችዬ ጥሩ ባህሪ ለማሳየት ነው የምሞክረው ዛሬ። ማን ነው መጀመሪያ ደፍሬሳችሁ ባለው ለቆዳ ገበር ያለው ሰውዬ አረ እሱ ምን አይሳችሁ? አይ ለጥፊው በቃ ምን ላይ ነው ዛሬ ምን ትንሱ እንግዲህ አንበሳውን ድርሻ ወስዷል። እንትን ቁጥሮች አሉት አይደል? ከ1 እስከ 8 ከ1 እስከ 8 በአንድ ነው የምንጀምረው ማለት ነው። አሁን 0 ነን፣ አንድ ማድረግ እንችላለን። እሺ አልታረዱ ግን አነዝሮታል። ቴንሽን ነው ያዘው። ሞስት አንድ ነው። ምንድነው? ምንም አይነት ስሜት የለም። የመገለባበጥ ይሄ ነገር እርግዝና ይመስላል። እሺ እኔ እንጃ ምን እንደምሽ ሁለት ይዳ እሺ ቆይ አዎ ከጫት እንዴ ትንሱ ገና ሁለት ላይ ነን። አረ ትንሱዬ ቆፍጠን በል አይደለ እዚህ ጋር ነገር ተንሻፋ አንድ በኩል ብቻ ነው የሚያምር። አዎ በዚህ ጋር ብቻ እሺ ይጨመራ ውይ እሺ እንዴ እንደዚህ ነው ሰማችሁ? አረ አይሆንም እንዴ ተይ እንዴ ኧረ ተይ በእናትሽ በእውነት ያማል። ወይኔ ገና 3 ነው በደንብ ትንሱዬ ገና 3 ላይ ሆነ አጥብላችሁ አትሄዱ። አዎ እዚህ ጋር ትንሽ ተራመድ አስገቢለት ኪስ ውስጥ። አዎ አንድ ይጨመርበት። አንድ እስቲ አረ ጫማህን አረ ተይ በቃ ጨመርኩም። እስቲ ጫማህን ሰር ትንሱዬ ፈተህ ሰር ጫማህን አይ አሁን ጨመር አድርግ። ከዚህ በኋላ እናንተን ሰላም ነው እንዴ? እንዴት ነው? ሰላም ነው። አረ በዳሽ እንጀራውን እጋግረዋለሁ። አረ በእውነት ቤቱን አጸደዋለሁ። እስቲ 5 ነን። ያው አንተ ጥሩ ሄዳለህ፣ ጠንካራ ነህ። ውይ ቆይ ልዘጋጅ። 4 ጨርሰናል። 5 ተዘጋጅቼ ቀስ እያለን ወደ 5 ነው። ጠንከር ቀስ እያለን ሙልበያ ላምጣልህ። ይወልወል ይስራው። የት አለ ሙልበያ? ይሄው እና ዶሎል ይሄን ቆበል በደምብ እያየት ነው እንዴ? እሱ እያየ ነው እንደሚወለጉለ አብሲት ጣላት በሉኝ እንጂ እሺ። በዚህ አያይዝ ግን ትጥላለህ። አንተ ጎበዝ ነህ። 6 ጨመር። ምክንያቱም እኛ እንደዚህ ሆነን በደንብ አለው እንዴ 6 እስከ 8 ኧረ ትንሱ ኧረ ተው ትንሱ ያጨነሳት ማጨነሳታ በሬቷ በደንብ እንደዚህ እዚህ ጋር ይኸውልሽ ምን አይነት ስሜት እንደዚህ የሚቆርጥ ነገር ይመስላል። ከዛ ደግሞ እንዲህ ንዝር እሺ በዛው አጥልተህ ከዛ ደግሞ ትንሱዬ ኧረ እሺ ትሪት አድርጉኝ። ወይኔ ኧረ በል በቃ ሞልቢያው ደግሞ በቃ ሞልቢያው በቃ አንድ ጥያቄ አለ። እህቶቻችን በመደበኛነት የትኛውን ሌቭል ነው የሚቆጣጠሩት? ከዚህ ውስጥ ሴቶች ላይ ሞክረነው እናውቃለን። ብዙዎቹ 8 ላይ ሆኖ ይሄ የመጀመሪያ ቀን ሊመጣ ሲል ያለው ፊሊንግ ነው። ወይ ጉድ ኢቭን ይሄ አይገልጸውም። ከዚህ በላይ ነው የሚሸመደድ ነገር ይላል። ጠንከር ሮዝ አበባ ላይ ሮዝ አይቻለሁ። አንቺን የመሰለ ፈልጌ አጥቻለሁ። ሮዝ አበባ ላይ ሮዝ ቀስ አይደለም ጠንከር ሮዝ አበባ ጠንከር እያለ ሮዝ አበባ ላይ ሮዝ አይቻለሁ። ሮዝ እሺ ከዛ አንቺን የመሰለ ፈልጌ አጥቻለሁ። ዱላዬ በጣም ሰውነትሽ ሲታዘዝሽ አይቀር ነው ቅርጽ አልባው በእናትሽ ቆይ ይሄ ናቹራል ነገር እኮ ነው። ቆይ ስለዚህ ትንሱዬ አልበሃል በጣም ግን እስከ መጨረሻው ታግለሃል። በእውነት ስለዚህ ጀምራ እንግዲህ ከአንድ ጀምሮ ከአንድ እንጀምራለን። ሬዲ። ስለዚህ ወደ 2 እንሂድ። ይሄ አንድ ነው። አንድ ገባ። ምን እየተሰማህ ነው? ደህና ነኝ። 2
እኔ የምትጮይ መሰለኝ ፈራሁ። እኔም ፈራሁ። ሁለት ላይ ነው እንዴ ነገር እንትን እየመሰለኝ። ያው የሰው ይለያያል። እሺ 3 መጣነሽ አንተ ቀና በላ። ምን አይነት ዘና የሆነ ድብ እንደዚህ እያከከልኝ ነው። ዘና በል ቀና እያልክ ዘና ፈታ ጨምር። ይሄ 3 ነው። እሺ 4 ወደ 5 የምታደርገው ጠንከር። ወይኔ አንተ እሺ እዚህ ወይኔ እዚህ ሉላ ዝም በይ። ተረጋግቼ ሉላ ዝም በይ። ድቂ ማለት ነው። ዘወትር ደስ አለኝ። ዘወትር ደስ ይበላችሁ። ኧረ ደስ አላለኝም። ቆመ ይሄ ጌታ ተራቀም ነው በህይወቴ ማይታይ ነገር ከፍ በል። ገና እኮ 8 ዘወትር ተነስ። ዘወትር ደስ ይበላችሁ በልና ከዛ ደግሞ ዳንሷንም ግባት። ስቱዲዮ ውስጥ ነክ ልትገባው እንግዶች የኔና ጥበብ ነን። ዛሬ ማን ያሸንፋል? እንግዶች አግባባል። ቆይ ዝም በሉሽ። አንዴ ጸጥታ። ዝምታ ያሸልማል። ቆይ ይጨመርልህ። ቆይ ይጨርስ። ቆይ ኦኬ አይዞህ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ዘወትር ደስ አለኝ። ዘወትር ደስ ይበላችሁ። I don't feel good ሉላ። ለአይናችን አዲስ ነገር ብታሳየን ደስ ይላል። አይ ለአይናችን የለመደውን ቢሆን እኮ ከቻለው አይቻለሁ። 5 አንተ የሆነ አንጀቴን እንዲህ አድርጎ የሚቀድ ነገር አለ። አይስወት ጋር ይኸኛውስ እድሜን ሁላ ልሳሳት እችላለሁ። ወይኔ እኛ ግን አሁን ብትለን ነው ምናምን። ስንት ነው እድሜ? በዚህ ሰዓት ብትነግረን ነው ምናምን። ወይኔ ያስቀየምኩት ሰው ካለ ይቅርታ። ወይኔ ያስቀየምኩት ሰው ካለ ይቅርታ። ምን አይነት ስሜት ነው ዚኪ? አይዞን ዘውትር አሁንም ጅቧ ላይ ነህ? ድብ አይደለም ብረት ድስት በብረት ድስት ሽቦ ሲፋቅ ያለው ስሜት ያለ በዚህ ስሜት ድብ ትጥላለህ። ስለዚህ ድስትና ሽቦ ሲፋቅ አጥበታ ቃለቃ። አዎ አውቃለሁ። እሺ አንድ ነገር ልንገራችሁ። አንዴ ግን እዚህ ከዛ በፊት ከምንም ነገር በፊት በ3 ቋንቋ ነው የምትናገረው? 2 ቋንቋ አማርኛና እንግሊዘኛ። ኧረ ዕብራይስጥ ትናገራለህ? በሶስቱም ቋንቋ። በጣም ሴቶች ችግራችሁን፣ ጭንቀታችሁን፣ ህመማችሁን ተረድቻለሁ በደለ። እሺ ከዛ በፊት ግን በለው አይደለም ዕብራይስጥ ብዙ አላወራም። በልጅነቴ ነው ወደ ኢትዮጵያ የመጣሁትና በዕብራይስጥ የሚያወራኝ ሰው ስላልነበረ ረሳሁ። አገዝኩህ። ምን ላድርግ? ተጨነቅኩ። ረሳሁት። እሺ